አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የአብዱላ አዚዝ ዩቱብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ። ሀገራችንን ሰላም ያደርግልን። ላይክ ሼር ማድረጋችሁን አትርሱ። አብዱላ አዚዝ ቻናል ሁለገብ ቻናል ነው። እንዲሁም ዜድ ዘመናዊ ትራስ ልብስና አረቢያ መጅልስም የአብዱላ አዚዝ እናት የተለያዩ እቃዎች፣ የተለያዩ ምንጣፎች፣ መፈረሻዎች፣ መጋረጆች፣ ምንጣፎች ይዤላችሁ እየመጣሁ ነው። ዛሬ እንግዲህ ይዤላችሁ የመጣሁት የሁለት ሰው እቃ ነው። ብሉ ከለሩ ብሉ በነጩ ቧንቧ የተሰራ ለቧንቧ ልጅ የተሰራ ነው። ቧንቧ ነው ያደረስኩት። ብዙም አልቀረጽኩትም እንዲታው ብዬ ትንሽ አንድ ፍራሽ እና 3 ትራስ ብቻ ነው። ይህ እንግዲህ ስንት መሰላችሁ? 12 ትራስ ልብስ እስከ ልብሱ፣ 4 ፍራሽ እስከ ልብሱ። ብሉ ከለሩ ስንት ነው የተገዛው መሰላችሁ? 26 ሺህ ብር። አንድ የትራስ ልብስ 500 ብር ነው። አንድ የፍራሽ ልብስ 1500 ብር ነው። የትራሱ ልብስ እንደገና እንትሩ ትራሱ 350 ሲሆን ፍራሹ 2500 ብር ሂሳብ ነው። 2300ም አለ ፍራሽ። የብሉ ከለሩ የቤት ውሃ ልጅ ነው። ይሄው እንደምታዩት ከላይ ያለው ማለት ነው። ከላይ እንትር ያለው ሀይቅና በዛው እግር መንገዴን እግር ተጥሎ ወደ ሀይቅ ነው ሄድኩት ማለት ነው። እግር መንገዴን ይዤ ይህንኛው ደግሞ ጎልድ ከለሩ የኔ ካሜራ ኖርማል ካሜራ ነው የማነሳው። ዲፕ ፊልተር ምናምን ምናምን የለም። ኖርማሉን እቃ እንድታው በቃ ማሳመር ማስዋብ የሚባል ነገር የለም። ምክንያቱም በፊልተር አምሮ አይታችሁት በኋላ እንዲቀየርባችሁ ስለማልፈልግ ብለው በኖርማል ካሜራ ነው። ቤት ውስጥ ነው። በጎልድ ከለር ነው የተሰራው። ጎልድ በነጭ ነው። በጣም ያምራል። ቆሻሻ የሚችል ሆኖ ነው የተሰራው። ይሄን የዚህችም 12 ትራስ ልብስ 4 መደገፊያ 4 ፍራሽ እስከ ልብሱን የተሰራው። ትራስ ልብሱ ያው እንደነገርኳችሁ 500 ብር ነው። ትራሱ 350 ወይም 4 ነው። ሁለተኛ ሲቀጥል የፍራሹ ልብስ ስንት መሰላችሁ? 1500 ብር ነው። ይሄም ፍራሹም እንደዛው ያው 2500 ብር ነው። ምንጣፍ አላት፣ መደገፊያ አላት፣ ረከቦት አለ፣ ስኒ አለ። ጠቅላላ ወደ 42 ሺህ ብር ነው የፈጀው። ምንጣፉ በአራት 8 ሺህ ብር ነው። ለነገሩ አሁን ላይ 8 ከሀምሳ ገብቷል። የስጃዛው አይነት በአንደኛው ደረጃ ነው። 8 ሺህ ብር ነው። መደገፊያዎቹ ተክያዎቹ ማለት ነው። እነዚህ አንደኛዎቹ ናቸው። በጣም ጓን ያሉ የማይሸራረፉ ናቸው። እነዚህ አንዷ እስከ ልብሷ 500 ብር ናት። ቤቢ ትራስ አንዱ እስከ ልብሱ 400 ብር ሂሳብ ነው የሚሸጠው ማለት ነው። ምንጣፉን ነግሬያችኋለሁ። ምንጣፉ 8000 ብር ማለቴ፣ ረከቦቱ 3800 ብር፣ ስኒ 1500 ብር። ረከቦቱ በጣም የሚያምር ነው። እንደምታው ማጨሻም አለው፣ ሰርቪስም አለው። ያው እንትን አላለም። ሶፍራ የራሱ የጨርቁ ሶፍራ አለ 1200 ብር ማለት ነው። ይሄን ይመስላል እንደምታዩት በጣም የሚያምር ነው። ቤቱ ጋር ራሱ ቀለሙም ጋር ሂዷል። በጣም ውብ የሆነ ነው። በዛው አጋጣሚ ማዘዝ የምፈልጉ ሰዎች ለሮመዳንም ሆነ ለኢድ ማዘዝ የምፈልጉ ሰዎች እዘዙ። ፈለጋችሁበት ቦታ እናደርስላችኋለን። ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ምርጫው ያድርጉ። በቲክቶክ አካውንት ዜድ ዘመናዊ ትራስ ልብስ አረቢያ መጅልስ ብላችሁ ሰርች ብታረጉ ታገኙኛላችሁ። እንዲሁም በቴሌግራም ቻናሌ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ብላችሁ ሰርች አርጉ ታገኙኛላችሁ። በዙ አጋጣሚ ረከቦ፣ ስኒ፣ የቤት እቃዎች እንገዛለን። የሮመዳን አስቤዛ እናከፋፍላለን። እዘዙኝ። ያው ትራስ ልብስና ፍራሽ ልብሱን መጅልሱን ራሴው ስለሆነ እንትርምለው፣ ይሄን ግን እቃ ከሱቅ እገዛላችኋለሁ። ዋጋውን ተነጋግረን ሱቅ ባለው ዋጋ ገዝቼ አብሬ ልክላችኋለሁ ማለት ነው። ላይክ ሸር አድርጉ። ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ሸር አድርጉ። እንደውም እያዘዛችሁ የምታበረታቱኝ ሸር የምታደርጉ ጓደኛ የምታመጡ ከልብ ያመሰግናችኋለሁ። ክብር በሉልኝ። ገበያ በነገራችን ላይ ስራችሁ ነው ከሰው ጋር የሚያስተዋውቃችሁ። ስራችሁ ጥሩ ከሆነ ከማንም ጋር ትተዋውቃላችሁ። ለምንሰራው ስራ በጥራትና በታማኝነት መስራት አለብን። እኔ ጋ ያለ ህግና ደንብ እቃችሁን ሰርች ካስረከብኩ በኋላ ነው ብር የምቀበለው። ሙሉ ለሙሉ ብር አልቀበልም፣ ቀብድ አልቀበልም። ምክንያቱም ልጠፉ ትችላላችሁ፣ ስልክ ሊጠፋባችሁ ይችላል፣ እኔ ስልክ ሊጠፋብኝ ይችላል። እነዛ ነገሮች ስላሉ ያው
መጨረሻ ላይ ነው እኔ እንትን የምለው ማለት ነው ብር የምቀበላችሁ። ይህን እንግዲህ ሀይቅ ቤት ውስጥ ተፈርሾ ነው እንደዚህ ቤቷ ውስጥ ነው። ያው መብራትም ብዙም ስለሌለው ጎልድ ከለሩ አያስታውቅም። ቆሻሻ የሚችል ነገር ስለሆነ ፈዘዝ ያለ ነው። ፈዘዝ ያለ ስላችሁ በጣም እንትር ያለ ሳይሆን ጎልድ ከለር በቃ ወርቃማ ከለር ነው። ረከቦቱም ይሄው በቃ ቤቱም ሰፊ ነው። ሳሎኑ ምንጣፉ ራሱ ማችዶ ዘጭ ነው ያለው። ፍራሽ አፈራረሹ ራሱ በጣም ያምራል። ቤቱ አቀማመጡ ማለት ነው። እንግዲህ ይህን ይመስላላችኋለሁ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ እዘዙኝ። በቃ ገጠር ከተማ ሳላ አደርስላችኋለሁ እላችኋለሁ። ይህን ይመስላል። ቪዲዮውን እስከ መጨረሻው ተከታተሉት። እንደምታዩት ነው ማለት ነው። በጣም ነው የሚያምረው። በነገራችን ላይ የተለያዩ እቃዎች ለምትጠይቁ ሰዎች አረቢያ መጅልስ አሁን ላይ ተወዷል። ከ12 ሺህ ብር እስከ 15 ሺህ ብር ነው። አረቢያ መጅልስ ለምታዙ ሰዎች እቃ በነገራችን ላይ እየጨመረ ነው ሁሉም ነገር። ምንጣፍ በካሬ ደግሞ የምትጠይቁ ከ1600 ብር እስከ 3000 ብር አለላችሁ። አድራሻችን ከሚሴ ደሴ ቤት ውስጥ መምራት ትችላላችሁ። ከሚሴም ቴሌው ፊት ለፊት ነው አድራሻችን እላችኋለሁ። በረከባም ለምፈልጉ ሰዎች መረከብ ትችላላችሁ። በብትንም ለተጠቃሚ የምፈልጉ እንትር ማለት ትችላላችሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ እንዲሁም ላይክ ሼር እያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። በያላችሁበት እንደ ሰዓታችሁ አቆጣጠር መልካም ማዳር ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።